ምን እየሰራሽ ነው? መጠጣት ነው እንጂ ምሳ መብላት ነው። ምን ሌላ ትርፍ ነገር አገኘ? ምንድን ነው? ምን አመጣሽ? ምን እያረሽ ነው እዚህ? ገና በ3 ሰዓት ከጠዋቱ ስሪ ደርድሮ ቁጭ ማለት ያንቺ ሴጉር ነው። ምን እየሰራሽ ነው? ምንድን ነው ይሄ ሁሉ? አንቺ እንደሆንሽ አታፈይልኝ። ከሰዓትም ባፈላ እየመጡ አጠጡኝ። ሌላ ምን አለ ተግባር? እኔን ለማድከም እንጂ ሌላ ምንም ለመስራት አይደለም የተነሳሳችሁት። ኧረ ተይ፣ ሰው ጋር የበሉት ይጣፍጣል። ምን ሆነሽ ነው አንቺ? ሰው እንዳይመጣብሽ ነው በጠዋት ስሪና ረከቦት ይዘሽ ቁጭ ብለሽ እምትጠጪው ብቻሽን? እኔ እኮ ለፍቼ ጎንበስ ቀና ብዬ ወገቤን አስሬ የሰራሁት ያመጣሁት ቡና እኮ ስንት ተወዷል እኮ አንቺ። እሺ ገባ እኮ። ኧረ ባህላችን ወጋችን እንደዚህ አይደለም። አንቺ ምን ሆነሽ ነው እንደዚህ ታደርጊያለሽ? ሰው ጋር ብትጠጪ ምን አለበት? የመጣ አንቺ ታፈይልኝ መሰለሽ? አንቺ እየመጣሽ ትጠጪ እንጂ አንቺ እኮ ማፍላት አትችይም እንዴ? ይሄንንማ አገር ጎረቤት እንዲያውቅልኝ አዛሉ። እንዴት አንቺ ቡና ለእናትሽ? ኧረ ተባ እንዴት ቡና ማፍላት ያቅቷል? እና እኔ ልጅ አለኝ ነው። ኧረ ተይ፣ እንደዛ አይባልም፣ ነውር ነው። የተሰራውን አብሮ ሲበላ ሲጠጣ ወግ ባህላችን እንደዛ ነው። አንቺ ደግሞ ምን አይነቷ ነሽ? ሰው ለለበት በሰው በማይመጣበት ሰዓት ምን ላድርግሽ? ሰው ለለበት ቡና አፍልቶ ይጠጣል አለ ሰዓቱን ብትጠብቂ ገና ሰው ይመጣል ብለሽ ነው? ሰው የወደደው ሰው እኮ ነው ሰው ይመጣለት። እሺ ያለ አብረሽ ሁሉም ቢወደድ ከሰው ጋር ይጣፍጣል። ወይኔ ማማ ታደለ እጉድኛለሁ እንዴ! በጎረቤቱ ሳያንሰኝ ጭራሽ ደግሞ አንቺው ተጨመርሽ። እንዴ ታዲያ ምን ልሻለኝ? ከተገኘ ይጠጣል፣ ካልተገኘ ደግሞ ጥሩ ንግግር ሰደቃ ነው ሲሉ አልሰማሽም እንዴ? ቁጭ ብለን ተጫውተን ካፌ ጥሩ ነገር አይወጣም ብለሽ ታስቢያለሽ? ስንት ዓመት ወገቤና ስንዴ ሰርቼ ያመጣሁትን እየበላሽ ተኝተሽ ስበይ ቁመሽ ስበይ የነበረው እኔ እኮ ወገቤና ስንዴ አሁን እስኪ ጭምድድድድ ብዬ ፊቴ ለራሱ ተጎሳቁሎ ስንቱኛ ሳድጌ ጭራሽ ለጎረቤት ለምን አልሰጠሽም ትያለሽ? አንቺ እኮ አሰሪ ወደሽ ነው እንዴ? ኧረ እንደዚህማ ያልሰራው ሰው ምን ይበል? ኧረ ፍረዱኝ። ማን ሰራው ምን ሰራው መች ጠየቅኩሽ? ለምን ከሰው ጋር በሰዓት አብረሽ አትበይም አትጠጭም ነው ያልኩሽ። አለ ሰው አለ ሰዓት አትልሽ ሻምታው አለመጥልኝ ማራታይ አረ ልምርበት በትልቁ አምላክ ታይ እኔ ደግሞ በጎረቤቱ ሳያንሰኝ ደግሞ አንቺን ተተካሽብኝ። ምን መኖረልኝ ታዲያ? ገና በልጅነቴ ይኸው ነጭ ዛቁር አብልጬ ቁጭ ብያለሁ። ከዛ ማታደለች ልንገርሽ፣ በዚህ አይነት ሰው ማታገኝ ጎረቤት አታገኝ። እዚህ ብትወርቅ የሚያነሳሽ የለ፣ ብትታመም የሚያነሳሽ የለ። ከሰው ጋር የበሉት እናቴ እየመጡ የሰራሁትን የለፋሁበትን ያስጨርሱኛል። አብራችሁ ብሉ፣ ምን ችግር አለው? ውይ ያንቺ ደግሞ ተለየ እንደ የጨረጨሰ ባልቴት ስትሆን እኮ ሁሉን ነገር በቃ ረሳሽ ማለት ነው። እንደ አብሮ ኑሮ ወግ ባህሉን የሀገራችንን ወግ ባህል ረሳሽ ማለት ነው። ይህን ያክል አብረሽ ብትጠጪ አለ ሰዓት 3 ሰዓት ቡና እያፈላሽ ትቀመጫለሽ። እኔም እኮ አሁን አጋጣሚ ከስራ ቃል ልወስድ መጥቼ ነው እንጂ መምጫዬ ሰዓት ደርሶ አይደለም። ግን ብመጣ ደግሞ ቡና ፈራርሸሽ ብቻሽን ስትለክኪው በየሁሉም ስኒ ቀርተሽ አገኘሁሽ። ይህ ካንቺ ይጠበቃል። ለሌላዎቹ ምን ትያለሽ? ያሎ ኧረ እስኪ መታ አንድ ነገር በልልኝ። ኧረ እኔ ልሙትላችሁ በቃ አላስፈልጋችሁም መሰለኝ። እኔ ልወጣልሽ ነበር ልመለስ ነው። ስራዬ ጉዲሽን አይቼ ነው ዝም ብዬ። ኧረ ተውና ፍረደኝ። እዚህ መታ እንደው ገና እሷ ሄደች ጎረቤቶቹ የሉም ብዬ ሰላሜን አግኝቼ ገና ቡናዬን ፉት ከማለቴ መታ እዚህ ትጨቅጭቀኝ። ኧረ ልገለኝ ነው ላልኝ። ምን እንዴት አልመጣም ትልኸኛለህ? እኔ እኮ እዚህ ከባድ ችግር አገኘኝ እና ከዚች ልጅ በላይ ችግር የት አለ? አልገባህም አንተ? አልገባህም? ኧረ ናልኝ። እኔ እኮ ብዙ ችግር አለብኝ። የራሴን ችግር መወጣት ሳያቅተኝ ደግሞ እሷም ተደርባ እዚህ ለምን አትጠጪም? ለምን ጎረቤት ላይ ለፍቼ ሰርቼ ያመጣሁትን ለምን ከጎረቤት ጋር አትጠጪም ትለኛለች? እንዴት እንደዚህ ትለኛለህ? አይደለም እንደው አባባሏ እንጂ። ኧረ ችግር የለውምማ ግን እንዴት እንደዚህ ትለኛለህ? ማማ ታደለች። ስልኩን ጠጋ ያርጉት ወደ ጆሮ። ምን አሸሽ? ዝም ብዬሽ ማቦራ አላገ አረናልኝ ፍረደኝ
እንዲሰማዎት ብዬ ነው በደምብ እኔ አይሰማኝም አልኩኝ እንዴ? አይሰማኝም ብያለሁ። ተቃጥየሞ አራርቀውታል፣ ሞባይሉን አርቀውታል። ተቃጥየ ሞትኩኝ። ምን ይሻለኛል? አንተዬ ምን ይሻለኛል? ባሉን ያለህድለው ነው ጨርሰዋል። ምን አሻሻላለሁ ጉዴ? ኧረ